ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ዛሬ ደግሞ ኤምፓስ ስለተሰኘ በቀላሉ በኦንላይን $7 ጀምሮ ሊሰሩበት የምትችሉትን ምርጥ የኦንላይን ስራ ይዤላችሁ መጥቻለሁ። በዚህ ኦንላይን ስራ ላይ በጣም ብዙ ሰዎች ሀብታም እየሆኑበት ብዙ ዶላሮችና ብዙ ሺህ ብሮችን እያገኙበት ያሉት ምርጥ ፕላትፎርም ነው ይዤላችሁ የመጣሁት። ለዚህ ፕላትፎርም አዲስ ከሆናችሁ ይህን ነገር ዛሬውን እንድትጀምሩት ሪኮመንድ አደርጋችኋለሁ። እንግዲህ አጀማመሩን፣ አሰራሩን ሙሉ የተብራራ ቪዲዮ ስለማቀርብላችሁ ቪዲዮውን ቫይራል እንዲወጣልኝ ላይክ፣ ኮሜንት እንዲሁም ደግሞ ኮፒ ሊንክ እያደረጋችሁ ማየት እንዳትረሱ። እስቲ ዛሬ እንዴት እንደምትጀምሩት አሳያችኋለሁ። ሊንኩን ከፈለጋችሁ እዚህ የቴሌግራም ቻናል ላይ ወይንም ደግሞ ከታች ኮሜንት ላይ በማስቀምጥላችሁ መንገድ ማግኘት ትችላላችሁ ማለት ነው። የመጀመሪያውን ኮሜንት ቼክ ማድረግ እንዳትረሱ። አሁን ወደ ቪዲዮ እንገባለን። እሺ መጀመሪያ እዚህ ጋር ከመጣን ወዳ እዚህ ጋር እንመጣለን። ኢሜል እናስገባለታለን ማለት ነው። የኢሜል ቁጥራችንን እናስገባለን። እኔ ለምሳሌ እዚህ ጋር ፍጹም21 አልኩት። ከዛ @gmail.com ብዬ አስገባለታለሁ ማለት ነው። እንደዚህ በምታዩት መልኩ gmail.com ብዬ አስገባለሁ። ከዛ ጌት ኮድ የምትለዋን አንድ ጊዜ ትነኳታላችሁ ማለት ነው። ከዛ ጌት ኮድ የምትለዋን ስንነካት ወደ ኢሜላችን ይልክልናል ማለት ነው። ከዛ እዚህ ጋር እንደምታዩት ይሄ የቬሪፊኬሽን ያመጣልናል። ይቺን ስክሮል አድርገን እዚች የምትገጠምበት ቦታ ላይ አድርገን ወስደን እንገጥማታለን ማለት ነው። ልክ እንደዚህ ፓስ ያደርጋል። ከዛ በ60 ሰከንድ ውስጥ በኢሜላችን አማካኝነት አንድ ፓስወርድ እንደሚደርሰን ይነግረናል ማለት ነው። እዚህ ጋር ትንሽ እንጠብቀዋለን ማለት ነው። ከዛ እዚህ ጋር ትንሽ እንጠብቀዋለን። እሺ እዚህ ጋር ትንሽ እንጠብቃለን። ኢሜላችንን ቼክ ማድረግ እንዳረሳ። ከዛ እዚህ ጋር ኢሜል ላይ የሆነ ኮድ ይልክላችኋል ማለት ነው። በትክክለኛው ኢሜላችሁ ከገባችሁ እዚህ ጋር እንደምታዩት ትንሽ እንጠብቀዋለን ማለት ነው። ከዛ እዚህ ጋር እንትኑ እስኪገባ ደግሞ ቬሪፊኬሽን ኮድ እስኪገባ ሎጊን ፓስወርዳችንን እዚህ ጋር ማስገባት ትችላላችሁ ማለት ነው። ለምሳሌ እኔ እዚህ ጋር እንደዚህ ያስገባለታለሁ ማለት ነው። እሺ ፓስወርድን ያስገባውለት እኔ ሪፈራል ኮድ እዚህ ጋር ማስቀምጥላችሁ ስክሪን ላይ ማስቀመጥ ትችላላችሁ። ከዛ እዚህ ጋር ያስገባንለት በኢሜላችን የሚላከው ፓስወርድ እስኪገባ እስከ 60 ሰከንድ አካባቢ ሊፈጅ ይችላል። ምናልባት ይሄን ስራ ከሰራችሁ ወዳ የሚገዛችሁ ሰው በፍጹም አታጡም። ብታጡ እንኳን እኔ ገዛችኋለሁ ማለት ነው። ኮሜንት ላይ ቪዲዮ ላይ መታችሁ ግዛኝ ብትሉኝ እኔ ገዛችኋለሁ ማለት ነው እናንተ ከሰራችሁት ወዳ። ከዛ እዚህ ጋር እንደምታዩት 1 2 እያለ እዚህ ጋር ይመጣል ማለት ነው። ድጋሚ ኮዱ ካልመጣላ ደግሞ ሪሴንድ የምትለዋን ትነኳታላችሁ ማለት ነው። ሪሴንድ የሚለውን ከነካችኋት ወዳ ልክ እንደዚህ አሁንም በቅድሙ መልክ ያመጣላችኋል ማለት ነው። ኢሜላችሁ ትክክል መሆኑን እርግጠኛ ከሆናችሁ አሁንም ቼክ አድርጉት ኢሜላችሁ ላይ ማለት ነው። ከዛ እዚህ ጋር እንደምታዩት ሬጂስትሬሽን ኤምፓስ የሚለው ጋር እዚህ ጋር ኮድ አምጥቶልኛል ማለት ነው ኢሜል ላይ ከዛ ኮፒ አድርገን ቬሪፊኬሽን ኮድ እናስገባለታለን። ሬጂስተር ነው እናደርጋለን ማለት ነው። ከዛ ሬጂስተር ነው ስንለው ኢንስታል ኤምፒኤስ እና ቪዚት ይላል። ኢንስታል ኤምፒኤስ ፎር አንድሮይድ የምትለውን ጊዜ ትነካላችሁ። ከዛ እዚህ ጋር በምታዩት የስልክ አማራጮች ማለት ነው በጉግል ፕሌይ ስቶር፣ ከአፕ ስቶር፣ ከተለያዩ ከኪውአር ኮድ ከፈለጋችሁት ማውረድ ትችላላችሁ። እዚህ ጋር እኔ ከጉግል ፕሌይ የምትለውን ጊዜ ነካለው አንድሮይድ ስለምጠቀም። ከዛ 85 ሜጋባይት ነው አፕሊኬሽኑ። ይሄን አፕሊኬሽን ነው የምታወርዱት ማለት ነው። ሪፈራል ኮድ ያው ያሳየኋችኋል እዚህ ስክሪን ላይ ማስቀምጥላችሁ ማስገባት እንዳትረሱ ማለት ነው። ከዛ እዚህ ጋር ልክ እንደዚህ አድርገን አፕሊኬሽኑ ኢንስታል አድርጎ እስኪጨርስ እንጠብቀዋለን ማለት ነው። ያ ጋይስ አሁን እንደምታዩት ማለት ነው አፕሊኬሽኑ እየወረደ ነው ማለት ነው። ስለ አፕሊኬሽኑ አንዳንድ መረጃዎችን ላሳያችሁ። 4.5 ሬት ያለው 85 ሜጋባይት ነው። 3 ስታር አለው። 1 ሚሊዮን ዳውንሎድ ያለው አፕሊኬሽን ነው ማለት ነው። ይሄ አፕሊኬሽን እንደምታዩት ማለት ነው እዚህ ጋር ላሳያችሁ። እዚህ ጋር እንደምታዩት ኦቨር 1 ሚሊዮን ዳውንሎድ አለው። እዚህ ጋር እየወረደ ነው 91% ብሏል ማለት ነው። 86 ሜጋባይት ነው። ከዛ ትንሽ እንጠብቀዋለን ማለት ነው። እዚህ ጋር እንደምታዩቸው አፕሊኬሽኖች አሉ። ከዛ እዚህ ጋር ዳውንሎድ ሆኖ እስኪጨርስ 86 እያለ 96% ደርሷል ማለት ነው። 97 እንደምታዩት አፕሊኬሽኑ ኦልሬዲ ወርዷል ማለት ይችላል ማለት ነው። ከዛ እዚህ ጋር እንደምታዩት ኮሜንት ላይ በጣም ሬቶቹ ምናምን ነገር በጣም አሪፍ ናቸው። እዚህ ጋር እንደምታዩት ሄር ዜር ኢዝ አፕ ቬሪ ፕሮፌሽናል እንደሆነ ምናምን ይነገርለታል። ኤምፒኤስ ሜታ አርዝ ነው የሚባለው ማለት ነው። እንደምታዩት ፍትሃዊ የሆነ አፕሊኬሽን ነው እንደ ሎጎ። ከዛ እዚህ ጋር ኢንስታል እያደረገ ነው። ኢንስታል አድርጎ ጨረሰ። ከዛ ኢንስታል አድርጎ ከጨረሰ በኋላ ኦፕን የምትለዋን እንነካለን። ከዛ እዚህ ጋር እንጣለን አለው የምትለዋን ኖቲፊኬሽን እንነካለን ማለት ነው። እዚህ ጋር ይሄን ወደዚህ እናደርጋለን። ክሊክ ኢንተር የምትለዋን እንነካለን። ከዛ እዚህ ጋር ጌት ስታርትድ የምትለዋን እንነካለን ማለት ነው። እዚህ ጋር ጌት ስታርትድ የምትለዋን ትነካላችሁ። ጌት ስታርትድ ከዛ ኢሜል ነምበር አስገባ ይለናል ማለት ነው። ከዛ እዚህ ጋር በቀላሉ በጉግል መግባት ትችላላችሁ። ቅድም ያስገባችሁትንም እዚያ ጋር ማስገባት ትችላላችሁ። ከዛ ልክ እንደ ቅድሙ ወደ ጎን ስላይድ አድርገን ግጥም እናረጋታለን ተራራዋ ማለት ነው። ከዛ እዚህ ጋር እንደምታዩት ፕሊስ ኢንተር ዩር ኢሜል አድሬስ ይለናል ማለት ነው። እንደ ቅድሙ ግን እኛ አካውንት ስላለን ነው እንጂ ማለት ነው። ከሌላችሁ
እዚች ጋር ኢሜይላችሁን ከዛ እዚህ ጋር ቬሪፊኬሽን ኮድ በአፕሊኬሽኑ ቀጥታ ከገባችሁ ማለት ነው ሎጊን ፓስወርድ እና ኮንፈርም ፓስወርድ አድርጋችሁ ኢንቫይቴሽን ኮድ ይህን ስክሪን ላይ ያለውን ማስገባት ትችላላችሁ። ሶ ይሄን ካልፈለጋችሁ ደግሞ እዚህ ጋር እኔ ሎጊን አድርጌ ልግባ። ከዛ ሎጊን አድርጌ ስገባ እዚህ ጋር እንደምታዩት ኢሜይልን አስገባለታለሁ ማለት ነው ቅድም እያስገባውለትን። ከዛ እዚህ ጋር @gmail.com ብዬ አስገባለታለሁ ማለት ነው። ከዛ እዚህ ጋር ኔክስት የምትለዋን ነካለሁ። ከዛ እዚህ ጋር ሎጊን ፓስወርድ አሁን እዚህ ጋር አስገባለሁ ቅድም ያስገባውትም ማለት ነው። ከዛ እዚህ ጋር እንደምታዩት እንደዚህ ካስገባውለት ወዳ ልክ እንደዚህ እንደቀድሙ ስላይድ አደርገዋለሁ ካፕቻውን ሶልቭ አድርጋለሁ ማለት ነው። ከዛ ፊንገር ፕሪንት አድራሻ ይጠይቀኛል። ፊንገር ፕሪንት እገባለሁ። ከዛ እዚህ ጋር አይ ዶንት ሃቭ ሚ አይዲ ዋሌት ለሚለውን እንነካለን ማለት ነው። አዲስ ከሆነም ስለሆነ የምንከፍተው። ከዛ እዚህ ጋር ፓስወርድ እናስገባለታለን ማለት ነው። ከዛ ኮምፕሊት የምትለዋን ፓስወርድ አስገብተን እናስገባለን። ባካፕ ሚኒሞሪክ ፌዝ የሚባል አለ። ይህንን በጣም ሚስጥራዊ ስለሆነ ማንም ሰው ማየት የለበትም። እዚች ጋ እነዚህም ባካፕ እናደርጋለን ወይም ባካፕ ላተር ማለት ትችላላችሁ። ባካፕ ፍሬዝ ነው የምትለዋን ነክታችሁ ደግሞ እዚች ጋ እንደምታዩት የባካፑን ኮድ መያዝ ትችላላችሁ ማለት ነው። ሌላ ስልክ ካላችሁ በሌላ ስልክ ፎቶ ታነሱታላችሁ ማለት ነው። ቀላል ዘዴ ላሳይ ለመናገር ያክል ማለት ነው። ከዛ አንደርስታንድ የምትለዋን ትነካላችሁ። ፕሊዝ ዱ ኖት ስክሪንሾት እንዳታደርጉት ይላል ማለት ነው። አንደርስታንድ የምትለዋን ትነካላችሁ። ከዛ ይሄንን ኮድ ይዛላችሁ። እዚህ ጋር ኮፒ የምትለዋን ይዛችሁ ኮፒ ማድረግ ነው። ከዛ እዚህ ጋር እንደምታዩት ባካፑን ኮምፕሊት ካደረጋችሁ ወዳ እዚህ ጋር ቅድም የጠየቃችሁን ኮድ አለ አይደለ? ቅድም ያስገባችሁትን እዚህ ጋር ወርድ 11 ወርድ 8 ምናምን እያለ በተራ ታስገባላችሁ ማለት ነው። ሶ እኔ አስገብቼ ልመለስ። ከዛ እዚህ ጋር በምታዩት መልኩ ቬሪፋይ አድርገን ከጨረስን ወዳ ዋሌት ኔም አስገቡ ይለናል ማለት ነው። ዋሌት ኔማችሁን ደግሞ ታስገባላችሁ። ለምሳሌ እኔ ዋሌት ኔም ፍጹም አልኩት ማለት ነው። ከዛ ሴትአፕ ኤምፓስ የምትለዋን ጊዜ ነካለን። አይ አንደርስታንድ ለዋለሁ። ከዛ ኮንግራቹሌሽን ዩ ሃቭ ሪሲቭ ዋን ሜክ ይለኛል ማለት ነው። ዋን ሜክ $7 ነው የሚያወጣው። ከዛ እዚህ ጋር ክሌም ነው የምትለው አንድ ጊዜ እንነካለን። ከዛ እዚህ ጋር ክሌም ለማድረግ ቬሪፋይ ሚ አይዲ ይላል። በአይዲ ቬሪፋይ እናደርጋለን። ቬሪፋይ ነው እንላለን። ከዛ እዚህ ጋር ኢትዮጵያ ነው። አዎ ላስት ኔም ፕሊስ ኢንሹር ዩር ማች ዩር ላስት ኔም የሚለው ደግሞ እዚህ ጋር በላስት ኔም የምናስገባው የምን ስማችን ነው። ሚድል ኔም ፈርስት ኔም አንተ የራሳችን ነው። ላስት ኔም እዚህ ጋር አባታችንን ስም እናስገባለታለን ማለት ነው። እዚህ ጋር አስገባውለት። ፈርስት ኔም ደግሞ እዚህ ጋር እናስገባለታለን ማለት ነው። በትክክል ስማችን እናስገባለታለን ማለት ነው። ከዛ እዚህ ጋር ፈርስት ኔም የራሳችንን ስም፣ ጀንደር ጾታ ሜል ፊሜል ይላል። እኛ ሜል ነን። አይዲ ናሽናል አይዲ ነው የምናስገባው። ፕሪንተር ኢንክሉዲንግ ሲምቦል ነው የሚለን። ፉል ዶክሜንት ኤፍሲኤን የሚለውን ነምበር ከፊት ለፊት እናስገባለታለን ማለት ነው። ከዛ እዚህ ጋር በትክክል የፋይዳ ቁጥራችን እናስገባለታለን። ከዛ እዚህ ጋር ፌስ አይዲ የአይዳችንን ከፊት ያለው ማለት ነው ናሽናል አይዲውን። ከዛ ባክ አይዲ አስገብተን ካፕቻውን እንጨርሳለን ማለት ነው። ከዛ የናሽናል አይዲውን ከጨረሳችሁ ወዳ ደግሞ የፊታችሁን ዲቴክት ታስደርጋላችሁ። ስታርት ዲቴክሽን የምትለዋን ታደርጋላችሁ። ክሎዘር እንደዚህ ወደ ካሜራው ጠጋ እንላለን። ወደ ራቅ በላችሁ ጭንቅላታችሁን ሼክ አድርጉ ይላል፣ ወይ ካሜራው እንደሚያሳያችሁ ማለት ነው። ስሎሊ ቀስ ብላችሁ ማለት ነው። አፋችሁን ከፈቱ ይላችኋል። ከዛ ትከፍታላችሁ፣ ትጨርሳላችሁ ማለት ነው። በዚህ በምታዩት መልኩ ማለት ነው። በጣም ሲምፕል ነው አይደለ? ከዛ እዚህ ጋር እንደምታዩት ሜታ አር ሴኩሪቲ ላብ ላይ ዲቴክት እየተደረገ ነው። ከዚህ በፊት አካውንት እንደሌላችሁ አንድ ሰው አንድ አካውንት ብቻ ነው መክፈት የሚችለው ማለት ነው። እዚህ ጋር እንደምታዩት። ከዛ እዚህ ጋር ትንሽ እንጠብቀዋለን ማለት ነው። እዚች ጋር ትንሽ እስኪጨርስ እንጠብቃለን። ከዛ እዚህ ጋር እንደምታዩት የፊት ቬሪፊኬሽን ሰርቲፊኬት ሳሚሽን ሰክሰስፉል ይለኛል ማለት ነው። ይኸውላችሁ እዚህ ጋር ስታደርጉ ማወቅ ያለባችሁ ብርሃን ላይ ብታደርጉት ነው ሞር አሪፍ የሚሆነው። ኮምፕሊት የምትለው እንነካለን ማለት ነው። ዋን ቼን ቬሪፊኬሽን አይደንቲቲ ዳታ ኦን ቼን ቬሪፊኬሽን ሚ አይዲ ጀነሬሽን ቴክ አፕሮክሲሜትሊ 24 አወርስ ይላል። 24 ሰዓት ይፈጃል ነው የሚለን። ይሁን ችግር የለም። ይሄ እስኪጨርስ እንግዲህ ጨርሰናል ማለት ነው። ሶ አሁን እዚህ ጋር ኦፕኒንግ ሱን የሚያደርጉ ነገሮች አሉ። ሊንክ አለ። ለምሳሌ እዚህ ጋር ቬሪፋይ ነው ስታደርጉት ፈርስት ታይም ጆይኒንግ ኖድ ኮሚኒቲ ስታደርጉ ይሄን ጆይን የምትለው ማለት ነው ቼን አድርጋችሁ ቬሪፋይ አድርጋችሁ ሲጨርሱ በየቀኑ 0.01 ይሰጣችኋል ማለት ነው። ሶ በዚህ መልኩ መስራት ትችላላችሁ ማለት ነው። ኦፊሻል ዌብሳይቱ አለ እና እዚህ ጋር አለ። አሁን እንዴት አድርጋችሁ ነው እዚህ ጋር እንደምታዩት ይሄ እዚህ ጋር ዱኖ እዚህ ጋር የአሻራ እንትን በጣታችሁ ማድረግ የምትችሉት ነው። እዚህ ጋር ለምሳሌ እኔ 0 ሜክ ነው ያለኝ። ቬሪፊኬሽን ሲጨርስ 1 ሜክ ይሰጠኛል ወደ $7 ነው ማለት ነው። ሶ አካውንት አከፋፈቱ ይሄን ይመስላል። ቀጣይ ቪዲዮ ይሰራላችኋል እንዳይረዝምባችሁ ለዛሬ ብዬ ነው ማለት ነው። ሶ በዚህ
በዚህ መንገድ አካውንቱን ክፈቱትና እንዴት አድርጋችሁ ገንዘቡ እንደምትሰሩት ደግሞ በደንብ በተብራራ መንገድ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ቬሪፊኬሽናችን ሲጨርስ ማለት ነው ወደፊት እዚህ ጋር ቬሪፋይ ነው የምትለው አሁን ቬሪፋይ ነው ኦንቼን ቬሪፊኬሽን ላይ ነው ያለው። ይህን ሲጨርስ ደግሞ ራሱን ይሰጠናል። ከዛ እንዴት አድርጋችሁ በደንብ መስራት እንደምትችሉ በደንብ በተብራራ መንገድ አሳያችኋለሁ ማለት ነው። እሱ እስክጨርስላችሁ ይመቻችሁ። ሌላ ቪዲዮ ስላለ ሰብስክራይብ አድርጉና ጠብቁኝ።